አሰላሙ አለይኩም ወረህመቱላሂ ወበረካቱ ተዓላ። እንዴት ናችሁ? እንዲሁም ሰላም ብያለሁ ክርስቲያን ወገኖች፣ በያላችሁበት ያለ ረህመትና እዝነት አይለያችሁ። አሚን በሉ አሚን። እኔ አሚን ብያለሁ ማለት ነው። እና ማለት ላችኋለሁ ይሄ ቤት ይሄ የምታዩት ይሄ የኔ ነው። ባለፈው ነው የገዛሁት። የት አካባቢ ነው? ለምንሽ ልዘርፊኝ? ወላሂ አያምርም? ያምራላ። ምን አለ አንደኛ ስፒሰጥ አንደኛ ሲፈጠር እሱ አይደል ትያለሽ። ወላሂ ሲያምር ወላሂ ላዚም ማሻአላ። አቦለ ቅመሞች የሚስጠናሚን በል ወላሂ። ያው በተለይ እቺ ቤት ብትኖረኝ ነው። እኔ ስደት ምን አደርጋለሁ? እሄዳለሁ ሀገሬ ግብት ሀገሬ በቃ ምን እሰራለሁ እዚህ? ሰማችኋል? የሆነ ድምፅ አለ፣ ጩኸት ማለት ነው። ቻሉት እንግዲህ ኢራን ነች የዞረች ማለት ነው። ኢራን ነች በዚህ ሰላም ልትዘይረኝ መጣ እና እላችኋለሁ። አሰላሙ አለይኩም መረ እንደምን ናችሁ? ኸረ እንዴት ናችሁ? ኸረ ደህና ናችሁ? እኔ ደህና ነኝ። አንቺ እንዴት ነሽ? አለች እዚህ እህቴ። ደህና ነኝ ልጄ ደህና ነኝ። አንቺ ደህና ነሽ? ሁሉ ሰላም፣ ሁሉ መልካም፣ ላሞቹ ከፍቶቹ ደህና ናቸው አለች። የሉም እኮ ሸጥናቸው። ይህን ቤት ስንገዛ ዘንድሮ ብለን ሸጥናቸው። የሉም። እሺ እኔ ወድሻለሁ ማለት በእንግሊዘኛ ምን ማለት? ኦኬ ወድሻለሁ ማለት ሰክሪ ቡዚክ ነው በእንግሊዘኛ። ወድሻለሁ ማለት ወድሻለሁን በእንግሊዘኛ ስታረጊው ሰክሪ ቡዚክ ይባላል ማለት ነው። ሰክሪ ቡዚክ ስድኒ እንደዛ ነገር ነው። ከእውቀቴ አንጻር ነው እንግዲህ እኔ እስከ 9ኛ አይደል የተማርኩት። ከእውቀቴ አንጻር አይዋ ሰክሪ ቡዚክ ማለት ነው። ሌላ እንግሊዘኛ ልጠይቅሽ? ሌላ እንግሊዘኛ ልጠይቅሽ? ጠይቂ ወደም ችግር አለ። አብሽሪ ደግሞ ለእንግሊዘኛ ጠይቂሽ። what are you doing? ማን ነው ዶግ? አንቺ? እኔ ዶግ? ኦኬ እሺ። ምሳ በላሽ ወይ ያልኩሽ ነው የኔ ውድ። እንደሱ ማለት what are you doing ማለት ምሳ በላሽ ወይ ማለት ነው። ኦኬ አውቄው ነበር እኮ እኔ እንትን የምትለው ዶግ ወደ ዶግ ወስዳብኞች። እሺ አዎ ምሳ በላሁ ብለሽ መልሽ በእንግሊዘኛ። ያ ምሳ ምንድነው በእንግሊዘኛ ነው? ያችን ላይ ምሳ ምን ይዘጋሻል? መልሽ እንዴ ቆያ። ምን ነው ጎግል እኮ አረግሽ እንዴ? ስተይኝ ነው ጎግል የሚመስልሽ? ጎግል ቆይ ልበላ ነው። ያው በእንግሊዘኛ እኮ ምሳ ነው። ኦኬ ምሳ ነው። በላሁም ነው ዘሴም። ምሳ በልቻለሁ ወይም ገና ልበላ ነው። እሺ ወይኔ ታዝጊኛ። እሺ ሌላ ልጠይቅሽ? ይለፈኝ አልፈልግም። ምን ነው ሸዋ እንዴ? ምን አንቺ ዛሬ ነው እንዴ ስንት አመት እንትን ያልሽው ዩኒቨርሲቲ እውቀትሽን እንደ መተሽ ልታንዘረዝር ይፈልሽ? አንቺ የመስከረም ካፌ የሆንሽ ልጅ። ወድሻለሁ በእንግሊዝ በይልኝ። ኦኬ ወድሻለሁ በእንግሊዝ። እሱም እኮ ቀላል ነው። እንኳን እኔ ማለት ነው እንኳን እኔ ሀሁ ብዬ ቆጠርኩት አያቴ ራሱ ትመልሰዋለች። እውነት አያቴ ራሱ ወድሻለሁ በእንግሊዘኛ ዩ ላይክ ነው። ዩ ላይክ ወድሻለሁ ማለት ዩ ላይክ ወድሻለሁ እንደዛ ማለት ነው። ዩ ላይክ ካልሽኝ አሁን በጣም ወድሻለሁ ለማለት ነው። ከፈለግሽ ዩ ላይክ ዚስ አንቺን በጣም ነው የምወድሽ ማለት ነው። ኦኬ መለስኩታ። ድንቄም መልስ ማለት ማነው? ድንቄን እኮ ነው የመለስኩት። ድንቄም መልስ መልሼዋለሁ። በእንግሊዝ እኮ አንታማም። እኔ ረቢስ ሚላ እንዴ እናቴ በእንግሊዘኛ እኮ እኔ እውነት አንዳንዴ
እዚህ ሚዲያ ላይ ምናምን እንግሊዝኛ ሲተባተቡ ሳይ ምን አለበት ባስተረጉምላቸው ምናምን እላለሁ። ወደፊት እንዲያውም እኔ አስጎብኚ ብሆን እንደ ሀሳብ አስጎብኚ ብሆን የሌለ በቃ በተለይ አሜሪካ ምናምን የሚመጡትን ፏፈሽ አድርጌ ነው በዚህ በሚያምር ቅላጼ ባለው እንግሊዝኛ ማስተናግዳቸው ማለት ነው። የኢትዮጵያ ኩሩ ኢትዮጵያ ተስፋዋን የጣለችው በእኔ ነው። አዎ አያስቅም፣ የእውነት አያስቅም። አዎ ፉል ኢዝ እንግሊሽ ያ ላንጉጅ እንግሊሽ ላንጉጅ እንግሊሽ ዩር ፎር ሚ ምንድን ነው እሱ? ይሄ እኮ እንግሊዝኛ አይደለም። ይሄ እኮ ድሮ ቀረ። የእውነት ድሮ በእኛ ጊዜ የቀረ ነው። ለአሁን ልጆች እንደዚህ ሳታስተምር ጥሩ አይደለም። በስርዓት ጻፊዋ ምን ነው እንዴ? ሰሜን እንትን እኮ እንትን አታራርቁ ደግሞ አገናኙ ስትጽፊ ማለት ነው። ቦታ ይወስድብሽም። እሺ ውዴ አትፍሪ፣ አይዞሽ። ምን ነው እንጂ እንዲህ እንትን አለችው። ፎርሚ ማለት እሱን ውሃ ቀብኝ ማለት ነው። ኦኬ ፎርሚ ማለት አይዋ ፎርሚ ማለት እሱን ውሃ ቀብኝ። በዚህ በስልኩ ላይ አቀብልሽ አንብቤው ነበር እኮ አውቄው ነበር። አንዳንዴ ወደ አንቺ ለሞራልሽ ስል ከእኔ አንቺ ዩኒቨርሲቲ ገብተሻል ገባሽ። እኔ ቢያንስ እስከ 9 የተማርኩ ለዛ ነው የሚይዞ የተቸው ነው እንጂ ማለት ነው። ላይክ ዚስ ማይ አንቺ ማይ እንደዚህ ነው የሚጻፈው። እሬ ድድብና ጽክ ወይኔ ማይ እኮ እንዲህ ያለ የሚጻፈው። አሁን ለምሳሌ አንቺ እኔን ማይ ካልሽ አንቺን ምንድን ነው የምልሽ ደግሞ ማይ ዩ እልሻለሁ። ማይ ዩ ማለት እንደዛ ነው። እሺ ውዴ ስሚኝ፣ ይችን 2 መስመር ናት ማለት ነው። ቃል በገባሁልሽ ሰው ይላል። ኦኬ 2 4 3 4 መስመር ነች። እንዲያውም 4 እና ግማሽ 4 ከግማሽ። ኦኬ ሰው ከባድ ፍጡር ነው። ሰው ከባድ ፍጡር ነው፣ በጣም የሚከብድ ከሺህ በላይ አመል በውስጡ ያለበት። አመላችን ከባድ፣ መልካችን ለየቅል፣ አቋማችን ሰው ነው አላህ የፈጠረው። አንዴ ሰው አንዴ አውሬ መሆናችን ምን ነው? ምንም ሳታጠፋ ምንም ሳትበድለው አንዳንዴ እንደ እንስሳ የሚቀያየረው ይሄ ሰው አይደለም፣ በጊዜ ተለየው። እውነቴን ነው። አሉ ደግሞ አንዳንድ ሾካኮች ማለት ነው የሆኑ ሰፌድ እግሮች አመል የላቸው በቃ ሁሉን የነሳቸው ማለት ነው። ምንም ሳታረጓቸው ማለት ነው። የሚደርሱን ድርግም የሚያደርጓቸዋል። ምንም እኮ አላረጋቸው እንዴ ምን አርጌ ነው ብላችሁ እናንተ ደግሞ እዚህ ራሳችሁን ስትፈትሹ እዚህ ጨው ጨመርኩ ብላችሁ ማለት ነው ምግቡ ላይ ስኳር ትጨምሪያለሽ እያንዳንድሽ እና ለሰው አትጨነቁ ለማለት ነው። ይህች እኮ እንግሊዘኛ ሸርታቴ ያስይዛልኝ ስርዓት ያለው እንግሊዘኛ ጽፍ እንደንችለው። አዎ የእውነት ስርዓት ያለው እንግሊዘኛ ጸሐፊ። አሁን ለምሳሌ ሰው ሰላም ስትይ ለምሳሌ አሁን አንቺ የምታውቂው ጉድሚ ጉድ አፍተር ዩሚ አይካን ዩካን ነው የምታውቂው ማለት ነው። ግን እንደሱ አይደለም። እኔ እኮ አንቺ እኮ አንቺን ያስተማረው መምህር ግን ወይኔ ማን ነበር ስሙ ግን መምህርሽ ማለት ነው። መምህርሽ ማን ነበር ስሙ? ያን መላጣው ሰውዬ እንግሊዘኛ መምህርሽ? ኧረ ውሸትሽ። እሱ እንትን ብዬ እኔማ ስሙንማ አልጠራም እዚህ ላይ። እሱ አስተምሮሽ ነው ታዲያ እንደዚህ ቀለ ራሱ ነሽ የቀረሽ እንዴ? ቀላል ቀለ ራስ ነሽ። ለማንኛውም እሺ እወዳችኋለሁ። ይመቻችሁ። ቤቴ መርቁልኝ። አንድም ሰው እንዳይቀር ግብዣ አለ ቤቴ። ሌላ አዲስ ህይወት ሊይዝ ነው። ምንድነው? ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ለካ እሱ ልጅ ሲወለድ ነው የኔ ነገር እና እሺ ቤቴ መርቁልኝ። ይሄ ነው በህልሜ ነው ታዲያ። ኦኬ ህልም ነው ህልም
ሁሌ ህልሜ እንደዚህ አይነት ቤት ሊኖረኝ